ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ የምነግራችሁ እጅግ በጣም አስፈላጊ ስለሆነው ስለ ትልቅ ገንዘብ የሚያሰራ ትልቅ የገቢ ምንጭ የሆነ ሙያ ነው ማሳያችሁና በትኩረት እንድትከታተሉኝ እጠይቃችኋለሁ። ይህ ማለት ምንድነው? ተምኔል አሰራር ነው። ተምኔል ማለት ዝም ብሎ በነ ፊቨር በነ አፕወርክ ምናምን ላይ አይደለም ብቻ ላይ አይደለም የሚሰራውና አንድ ዩቲዩበር ከሆናችሁ እንደ ዩቲዩበር ደግሞ አንድ ቪዲዮ ትለቃላችሁ። ቪዲዮ ስትለቁ ያ ቪዲዮ ቫይራል እንዲወጣ ከሚረዳው አንደኛውና ዋነኛ ነገር ተምኔል ነው። እንደ ተምኔል የሚቆጠርም አንደኛ ነገር የለም። ተምኔል መስቢ ክሊኬብል፣ ተምኔል መስቢ አትራክቲቭ መሆን አለበት። አትራክቲቭ እና ክሊኬብል የሆነ ቫይራል የሆነ ተምኔል አሰራር እንዴት እንደምሰሩ አሳያችኋለሁ። ሂንቶቹን አስጨብጣችኋለሁ ማለት ነው። አሁን ቀጥታ ወዴት ነው የምንሄደው? ወደ ተምኔል አሰራሩ ብዙ ሳላንዛዛ ወደዛ እገባለሁ። ምንድነው ለተምኔል አሰራር የሚያስፈልጉ ሁለት ነገሮች አሉ። እነዚህም አንደኛው እዚህ ጋር ፒክስል ላብ ነው። ፒክስል ላብ እና ፒንትረስት ናቸው። እዚህም ደግሞ ከላይ እንትንም አለ፣ ካንቫ አለ። ከካንቫም ራሳችሁ ፕሮዲዩስ አድርጋችሁ ማምጣት ትችላላችሁ። ግን ካንቫ እዚህ ማች አያስፈልግም። ፒንትረስት ላይ ካለው አይዲያ ከዛ ማቴሪያሎችን ማምጣት ትችላላችሁ። ለፒክስል ላብ ፒክስል ላብ ላይ ምንድነው የምንሰራው? ከፒንትረስት ያሉትን እቃዎች በሙሉ አምጥተን ፒክስል ላብ ላይ ካደረግን በኋላ ወደ ተግባር የምንገባበት ነው ፒክስል ላብ ማለት ነው። ፒክስል ላብ ማለት ቅድም እንዳሳያችሁ ይሄኛው አፕሊኬሽን ነው። ይህን አፕሊኬሽን ስንነካ ይህን አይነት ገጽ ይዞ ይመጣል። እነዚህ ነገሮች አሉ። እዚህ ከታች ደግሞ 5 አይከኖች አሉ። ለምሳሌ እነዚህ ኤ ፊደል ያለው እዚህ ከታችም እነዚህ እዚህ ዳር ላይ ያሉት ምንድናቸው? ስራ አላቸው። እያንዳንዱን ተራ በተራ እናያለን። ከላይ ደግሞ እችኛዋ ቴክስት እዚህ ላይ ኒው ቴክስት የምንጽፍበትን ፕሮጀክት ላይ ትወስደናለች፣ ወይም ደግሞ ኒው ቴክስት የምንጽፍበት ቦታ ላይ ትወስደናለች፣ ኢንጂን ላይ ትወስደናለች ማለት ነው። ካለንዴት የምንጽፍበት በተን አለው። ስቲከር የምንፈልግ የምናገኝበት በተን አለው። ለምሳሌ ስቲከር የሚባለው እዚህ ታች ደግሞ እዚህም አለ። ታች ላይ በግራ በኩል በመጀመሪያው ይሄኛው ማለት ነው ስቲከር የምናገኝበት ነው። ሌላ ደግሞ ሼፖችን የምናገኝበት ነው። ፍሮም ጋለሪ ደግሞ ከጋለሪ ሄደን እንድናመጣ የሚያደርግ በተን ነው ማለት ነው። ድራው የምናደርግበትም ጭምር ነው ማለት ነው። እዚህ ጋር እንደዚህ ካየን በኋላ ቀጣዩ ደግሞ ምንድነው? እዚህ ጋር እችኛዋን በምንነካት ጊዜ ሴቫስ ፕሮጀክት እና ሴቫስ ኢሜጅ፣ ይሄ ፕሮጀክታችሁን ሳጨርሱ እንቅልፋችሁ ወይ ደካም ከያዛችሁ ሪፍሬሽ ለማድረግ ብትፈልጉ ፕላስ ደግሞ ትታችሁ ለመውጣት ድንገትም ደግሞ ባትሪያችሁ የስልካችሁም ሆነ የኮምፒውተራችሁ ባትሪ ሲጨርስ እዛችሁ ሴቭ አድርጋችሁ ብትወጡ የተሻለ ነው የሚሆነው። ሴቭ ማድረግ ያለች ማለት ነው። እችኛዋ ደግሞ ልክ እንደዚህኛው 3 ነጠብጣቡ ምንድነው ኤክስፖርት የሚለውን ስንነካ እንደዚህ አይነት ነገር ያመጣል። እዚህም ይችኛዋን ስንነካ እንዲህ አይነት ነገር ያመጣል። ይሄ ኤክስፖርት ለማድረግ የምንጠቀም ማለት ሴቭ ያደረግነውን የሰራነውን ስራ ወደ ጋለሪ ለመውሰድ የሚጠቅመን በተን ነው ማለት ነው። ሌላ እነዚህ ሌየሮች ናቸው። በተረፈ ወደ ስራ እንገባለን። ይህንን ኒው ቴክስት የሚለውን ቀድመን ለመደለት ከላይ ያለውን እንነካና እናጠፋለን። ከላይ ባለው እናጠፋለን ማለት ነው። ዲሌት እንላለን። ከዛ በነገራችን ውስጥ እዚህ ጋር አንዱ ማድረጊያ ነች። እቺ ደግሞ እዚህ ጋር ደግሞ የተጻፈውን እንደዚህ ስንነካ ቴክስት ሳይዝ ማስፊያ አለ፣ ወደ መሃል ማምጫ አለ፣ ፍሮንት እና ባክ ማድረጊያ አለ፣ ኮፒ ማድረጊያ አለ፣ ፊደሉን ማሽከርከሪያ አለ። በጣም የተለያዩ እንትኖች አሉ እዚህ ጋር ማለት ነው። እቺ እርሳስ የምትመስለው ነገር ጋር ማለት ነው። ሌላ የተደበቀ ነገር የለም። እናያለን አንድ በአንድ ማለት ነው። እችኛን ኒው ቴክስት ቢለውን እንደልታለን ማለት ነው። ዲሌት አደረግን። ከዛ ምኑ ጋር ነው የምንመጣው? ሳይዙን የዩቲዩብ ተምኔል ለመስራት ስለፈለግን ሳይዙን እንቀንሳለን። 3 ነጠብጣቧን ነክተናል። ኢሜጅ ሳይዝ የምትለውን እንነካለን። ከዛ በኋላ ከስተም የሚለውን ስንነካ ከላይ ጀምሮ ከስተም፣ ስኩዌር፣ ፕሮፋይል ፒክቸር፣ ዩቲዩብ ቻናል፣ ባነር፣
ቻኔል ባነር፣ ዩቲዩብ ተምኔል፣ ፌስቡክ ከቨር አርት፣ ጉግል ፕላስ ከቨር ፎቶ፣ ትዊተር ሄደር ሳይዝ ምናምን እያለ ብዙ እንትኖች አሉት፣ አማራጮች አሉት። የፈለጋችሁትን ባነሮችን፣ ስኩዌር ፒክቸሮችን ምሰሩበት፣ ከቨር አርቶችን ምሰሩበት፣ ሌላም እዚህ ሎጎ ለመስራት ብትችሉበት ስለሆነ እዚህ ጋር ያመጣችሁ ለዛ ነው። ግን ዛሬ መስራት የምንፈልገው ዩቲዩብ ተምኔል ስለሆነ ይሄ ሰፋ ስላለብን ወደ ዩቲዩብ ተምኔል ሳይዝ እንቀይራለን ማለት ነው። ኢሜጅ ሳይዙን ወደ ዩቲዩብ ተምኔል ሳይዝ ለመቀየር ስለፈለግን ዩቲዩብ ተምኔል የሚለውን እንነካለን። ነካን። ከዛ በኋላ ኦኬ እንላለን። ኦኬ አልን። ከዛ በኋላ ምን ቀጠን አደረገልን ማለት ነው። ሶ ከዛ በኋላ ምን እናመጣለን? ከኋላ ፍሮም ጋላሪ ምንድነው ባክግራውንድ ማለት ከኋላ የምናደርገውን የባክግራውንዱን እንትን ለማሳመር ከፒንትረስት ያወረድኩትን ሄደን ከዚህ ከጋላሪ ውስጥ እንወስዳለን ማለት ነው። ጋላሪ ውስጥ ቀጥታ እንዲህ እንደመጣን እኔውና ባክግራውንዶች እነዚህ ነፍ ናቸው። ከነዚህ አንዱን ለምሳሌ እቺኛውን መርጫለሁ በእና መረጥኩኝ፣ ደን አልኩኝ። ያው ነው ወሰደኝ። እንደዚህ እናደርግና እንደዚህ ሰፋ አድርገን በዩቲዩብ ሳይዝ እናደርገዋለን። ምንም ችግር የለውም። ያው ይታያችኋል አይደል? እንደዚህ እናደርጋለን። ከዛ ምንድነው የምናደርገው? ሴቭ እናደርጋለን። እዚህ ጋር ቁልፏን ቀይ እናበራለን ማለት ነው። ከዛ በኋላ ወዴት ነው የምንሄደው? ፊደል እንጽፍ ማለት ቃላት እንጽፋለን። እነዚህን ርዕሶች በኒቻችሁ ኒች ለምሳሌ ዩቲዩብ ቻናል የከፈታችሁበት ኒች ለምሳሌ ሃይ ሲፒኤም ያለው እንትን ከሆነ ፋይናንሻል እና ኦንላይን ማርኬቲንግ ከሆነ ኦንላይን መኒ ኤርኒንግ ከሆነ ለነሱ የሚሆነውን ኒች ማን ይመርጥላችኋል? ቻትጂፒቲ ይመርጥላችኋል። ቻትጂፒቲን ሄዳችሁ ተምኔል ልሰራ ነው ለዩቲዩብ ቻናሌ ተምኔል ልሰራ ነው። ቶፒኩ የዩቲዩብ ቻናሌ ቶፒክ ፋይናንሻል የሚል ነው። ፋይናንሻል እና ኦንላይን ማርኬቲንግ ሞቲቬሽን ምናምን ላይ ነው ምሰራው። ሌላም አለና በዚህ ላይ ስለምሰራ ይሄኛውን ልሰራ ስለፈለኩኝ ቶፒክ ስጠኝ፣ ምርጥ ቶፒክ ስጠኝ ተምኔሌ ለመጻፍ ትላላችሁ። ስትሉት ይሰጣችኋል። ከዛ ይሄንን አምጥታችሁ እዚህ ጋር ምን ታደርጋላችሁ? ከታች ያሳያችሁ 5 አይከኖች አሉ። ኤ የምትለውን ትነካላችሁ። ኤዋን ነካን። ከዛ ኤዲት ምትል መጣች። ኤዲቷን እነካና ወደዚህ መጣን። ኒው ቴክስት አለ። ኒው ቴክስት ዲሌት እናደርገውና ተምኔል ስማርት ዌይ ኦፍ ተምኔል ሜኪንግ እንበል። ስማርት ስታይል ሜኪንግ ኦፍ ተምኔል፣ ስማርት ስታይል ስታይል ኦፍ ሜኪንግ ተምኔል ኦፍ ሜኪንግ ተምኔል ትላላችሁ። ከዛ ወደ ቦልድ ሌተር ለመቀየር እዚች ጋር በግራ በኩል ቲቲ ተብሎ የተጻፈ እሱን ስትነኩ ቢግ ያደርግላችኋል። በቀኝ በኩል ደግሞ ኦኬ የሚል አለ። እሱን ትነካላችሁ። እዚህ ያመጣላችሁ ማለት ነው። ሶ ከዚህ በኋላ ምንድነው የምታደርጉት? በትልቅ ለማድረግ ስትፈልጉ እዚች ጋር ከላይ ያለችውን በግራ በኩል ያለችውን የእርሳስ ምልክት መጠቀም ትችላላችሁ። ካልሆነም ደግሞ እዚህ ከታች ያለው ቲቲ ሳይዝ ብሎ ያለውን አለ። እንደዚህ ማድረግ ትችላላችሁ። እንደፈለጋችሁ ማድረግ ትችላላችሁ። ለእንትኑም በሚበቃው ልክ ታስተካክሉና እንደዚህ ታስቀምጣላችሁ ማለት ነው። ግልጽ ነው። ስማርት ስታይል ኦፍ ተምኔል ሜኪንግ ተምኔል ብለናል። ከዛ ይሄንን ራይት እንልና እዚህ ጋር ምንድነው የሚቀረው? ከለር ይቀረዋል። ከለር ምንድነው የምንመርጠው? ከለር እዚህ እታች አማራጭ አለ። ኤ ውስጥ ነው ያለነው። ኤ የምትለው እዚችኛዋ ውስጥ ነው ያለነው። ከዛ ምንድነው የምናደርገው? ከለር እዚህ ጋር አለ። ከለር እንመርጣለን። ከለር ምን አይነት ከለር እንምረጥ? ለምሳሌ እዚህ ጋር እንዲህ አይነት ከለር ቢሆን ወይም ደግሞ እቺ ብቻ አይነት ነገር ብትሆን ኦፓሲቲውንም እንከፍትና እዚህ ጋር ስትሮክ ምትል ነገር አለች። ስትሮኳንም እናበራና በየትኛው እናድርግለት ስትሮኩን የሚለውን እናይና በቀይ እናብራለት ወይ? አዎ
በቀይ እናበራለታለን፣ ያምራል። ወይም በዚህኛው እናበራለታለን። ኦኬ እንላለን። ከዛ ሻዶ እናበራለን። ሻዶውን በቀይ ቀላ ያለችውን ብናደርግ ደግሞ እንዲነበብ ያደርጋል ማለት ነው። ፊደሉን እንትን እናደርጋለን። እንደዚህ አድርገን የፊደል ሳይዙን እንጨምራለን፣ ወፈር እናደርጋለን የሚነበብ እንዲሆን ማለት ነው። ገባችሁ? እስኪ እንደዚህ እናደርግና እናስቀምጣለን። ከዛ በኋላ የምናደርገው ምንድነው ስማርት ስታይል ኦፍ ሜኪንግ ተምኔል ካልን በኋላ የተሰሩ ተምኔሎች አሉ። ከጋላሪ እያመጣን በቃ ተምኔሎችን ሰርተን ያስቀመጥነው ስለነበረ እዚህ ጋር እንትን ብለን በዩቲዩብ ሳይዝ እናደርገዋለን። ዩቲዩብ ሳይዝ 16 በ9 ነው። ቲክቶክ ሲሆን ደግሞ 9 በ16 ነው የሚሆነው። ራይት እንልና እዚች ጋር እንወስዳለን። በዚች እችኛዋን ጠርዟን እንነካና እንደዚች ጠበብ እናደርጋለን። ለምን በርከት ያሉ ለማምጣት ከውስጥ ያሉትን ሁሉ አምጥተን እዚች ጋር ደርደር ለማድረግ ያያችሁ ነው። ሌላ ምንድነው? ሌላውንም እንደገና ነካ አድርገን ሄደን እናመጣለን። ከዚህ ውስጥ የተሰሩ ተምኔሎች ስላሉ እዚህ ውስጥ የተሰሩ ተምኔሎች አሉ። እንደገና እዚች ጋር አለች። እችን ደን ብለን እንወስዳለን። ኦኬ እንላለን። ራይት እንላለን። እዚህ ጋር ጠበብ እናረጋታለን። ያዝ አድርገን እዚች ጋር እናመጣና ጠበብ እናረጋለን። እንደገና እንዲቻርገን እዚች ጋር እናስቀምጣለን። ብንችል እንደውም ትንሽ አድርገን ባነሮቹን ትንሽ አድርገን ብናስቀምጥ ጥሩ ነው። በርከት አድርገን የተለያዩ ባነሮችን ለማስገባት እንዲመቸን እንዲች እናደርጋለን። እንዲች ጠብ አድርገን ብናስቀምጥ ትንሽ በዚህ ልክ እንደዚህ እያደረግን ተምኔሎችን ብናስቀምጥ የተሻለ ነው። ሌላም አምጥተን ብናስቀምጥ ምንድነው ሜኪንግ ብለናል፣ ኦፖርቹኒቲ ብለናል። ኦፖርቹኒቲውን እንወስዳለን። እንደገና እዚህ ጋር ምንድነው ጠበብ እናደርግና እዚህ ጋር እንወስዳለን። እንደገና ጠበብ የቲክቶክም ካስፈለገ በቲክቶክ ሳይዝ እንጨምራለን። ለዚህ ነው እንግዲህ አይታችኋል። እንትኖቹን እየመረጥን እንደዚህ እናስገባለን ማለት ነው። በቃ ይበቃል። እንደውም ከዚህ በላይ ከሆነን ይኸው ስለ ኤአይ አንድ ጨምርና እዛ የደረሰን መስሎኝ ጠበብ አደረኩት። ምንድነው የምናደርገው? እዚች ጋር ጠበብ እናደርግና ስለ ኤአይ አንድ እንጨምራለን እዚች ጋር። ከዛ በኋላ እችኛዋን ባክግራውንዷን ከኋላ ያለችውን አልዘጋናትም ማለት አልተዘጋችም፣ ዘግተናታን። ሌየሯን ነካ እናደርግና እችን ነካ አድርገን ምን እናደርጋለን? የመሀልኛው ላይ እንገባና ላይት እንጨምራለን። ላይቷን እንቀያይራለን። እዚች ጋር እዚህ ቢሆን ትንሽ ጨመርመር አድርገን እንዲያበራ እችን እናደርጋለን ማለት ነው። ደስ ይላል። ከፈለግን እዚህ ፊደሉ ላይ ደግሞ ቴክስቸር መጨመር እንችላለን ማለት ነው። በቃ እንደዚህ እናደርጋለን። ሌላው ምንድነው እነዚህን አንድ ላይ መርጅ ማድረግ ይቻላል። ሌላው እንዴት አድርገን ነው ይህን የሰራነውን በጣም የተሻለ ከዚህ የበለጠ መስራት ይቻላል። ከዚህም የበለጠ መስራት ይቻላል። ነገር ግን ካለን ሰዓት አንጻር ፈጠን አድርጌ ለመስራት ነው። ያውን ስለ ተምኔል አሰራር ነው እየተናገርኩትኝም ያለሁት ደግሞ እየሰራሁትም እናንተን እያስተማርኩትም ያለሁት።
እሱን ነው። በዛ ላይ ደግሞ ምሰራውም ተምኔል ራሱን ነው እየሰራ ያለሁት። ምንድነው ርዕሱም እሱ ነው፣ ማስተምረውም እሱን ነው፣ እያስተማርኩም ያለሁት እሱን ነው። ሶ ይሄኛውን ጨርሰናል ማለት ነው። ሶ ለማውጣት እንዴት ነው የምናደርገው? ከዚህ ውስጥ ለማውጣት የምናደርገው ነገር ቢኖር 3 ነጥቧን እነካለን። ሄደን 3 ነጥቧን ከነካን በኋላ ወይም ደግሞ ከፈለግን እዚህ ጋር ያለችውን እንነካለን። እቺን መሀል ላይ ያለችውን ከላይ ጫፍ ላይ ካሉት ከሲደመርና ከዚህ ከእንትኗ ከሬዲዮ የምትመስለው ነገርና እቺ መሀሏ ላይ ያለችውን እሷን እንነካና ከፈለግን እዚህ ጋር እንነካለን። ፒኤንጂ የሚለውን እንመርጣለን። ከዛ በኋላ ደግሞ ከስተም የሚለው ጋር እንሄድና ደግሞ አልትራ የሚለው ላይ ነው የምናደርገው። ሁሌም አልትራ ካደረግን በኋላ ሴቭ ቱ ጋላሪ እንላለን። ሴቭ እናደርጋለን ወደ ጋላሪ። ከዛ በኋላ መፖሰት እንችላለን። ቪዲዮን ከፖሰትን በኋላ እሱን ተምኔል የሚልበት ቦታ ላይ ወስደን ተምኔሉን እናስቀምጣለን። ስለ ቪዲዮ የሚያወራ ስለሆነ ተምኔሉ የግድ ምርጥ መሆን አለበት ይላል ያምናል ዩቲዩብ። በዚህ ጉዳይ ላይ አይደራደርም። ተምኔል ላይ በጣም በቃ ሲሪየስሊ በጣም እንዲሰራ ይፈልጋል። ሶ ይኸውና እዚች ጋር ምን ውስጥ መጥቷል? ጋለሪ ውስጥ መጥቷል። ይኸውና እዚህ ጋር አምጥተነዋል ማለት ነው። ደስ የሚል ተምኔል ሰርተናል፣ ሞክረናል። አሪፍ ነው። ሶ ጊዜ ሰጥተን ብንሰራ ደግሞ ከዚህ የበለጠ እንደሚሰራ ምንም ጥርጣሬ የለኝም። ሶ ኮመንት፣ ላይክ፣ ሼር እና ሰብስክሪፕሽን እንዳይረሳ። ሰብስክራይብ ካላደረጋችሁኝ አቅም አይኖረኝም። ፕላስ ደግሞ የኖቲፊኬሽን በተኗን ተጫኑና ኦል በሉ። ኦል ሁሉም ለቃቸው ቪዲዮዎች እናንተ ጋር ይደርሳሉ። የሚጎዳችሁ ነገር የለም። እናንተ ጋር ሲደርሱ ከፈታ አድርጋችሁ የሚጠቅም ከሆነ ትሰሙታላችሁ፣ ትማራላችሁ፣ አዳዲስ ነገሮችን ትማራላችሁ፣ የሚጠቅሙ ነገሮችን ትከታተሉኛላችሁ ማለት። ካልሆነ ደግሞ ትዘጋላችሁ። ምንም የሚጎዳችሁ ነገር የለም። ኖቲፊኬሽን በተኗን ከፈታ አድርጉ። እንዲሁም ደግሞ ሼርም ፕላስ ደግሞ ሰብስክራይብም ሜሴጅም ደግሞ ማለት ኦኬ። ይሄኛው ያምራል። ትንሽ እንትን ባክግራውንዱን እንቀይራለን። ባክግራውንዱ እንዴት ነው? ፕላስ ደግሞ ኔክስት ይሄንን ስራለን፣ ስለ ካንቫ ስራለን፣ ስለ ፒንትረስት ቢዝነስ ስራለን። ፒንትረስት ራሱ ከባድ ቢዝነስ አለው እና ደግሞ ዩቲዩብ አውቶሜሽን እንዴት እንደሚሰራም ንገረን። ፕላስ ደግሞ ዩቲዩብ ቻናል ብራንድ ቻናል እንዴት እንደሚከፈት ንገረን የምትሉ ከሆነ በኮመንት ሴክሽን ማሳወቅ ትችላላችሁ። አብዛኞቻችሁ የምትሉትን ተቀብዬ እኔም ደግሞ ወደ እንትን መቀየር እችላለሁ፣ መስራት እችላለሁ። ወደ አብዛኞቻችሁ ሀሳብ መጥቼ እሰራለሁ። አመሰግናለሁ።